ሰላም ፋሚሊዎቻችን እንዴት ናችሁ? ዛሬ ደግሞ ባለፈው የቀጠለው ፓርት 1 የፊዚክስ ሪሜዲያል ሞዴል ኤግዛም ዛሬ ፓርት 2 ተመልሰናል ማለት ነው። እስከ ፍጻሜው ድረስ አብራችሁን እንድትሆኑ በአክብሮት እየጋበዝን እንግዲሁም ሀሳብ አስተያየት ያላችሁ በኮመንት ሴክሽን ላይ ዱቅ እያደረጋችሁልን እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቻናላችን ያበረታቱልን ማለት ነው። እንዲሁም ደግሞ ለጓደኞቻችሁ ሼር እያደረጋችሁ እርስ በርስ መጠቃቀም ትችላላችሁ ማለት ነው። So question number 60. The direction of the cross product A cross B is given by A the right hand rule, B the left hand rule, C the thumb rule for dot product, D none of the above. So the answer should be what? A ነው የሚሆነው ምክንያቱም ክሮስ ፕሮዳክት ላይ ዳይሬክሽኑን ኢንዲኬት የሚያደርግልን the right hand rule በሚባል ፕሪንሲፕል ነው። በዛ ኦርደሮቻቸውን በመጠበቅ IJK የሚባለውን እነዚህ ዳይሬክሽኖቻቸውን ክሎክዋይስሊ እንመለከታለን። እነሱን ደግሞ ኢንዲኬት ለማድረግኝ በዚህ በራይት ሃንድ ሩል ፕሪንሲፕሊንግ በተምባችንን ያን ዳይሬክሽኑን ለማወቅ በራይት ሃንድ ሩል ነው የምንጠቀመው ማለት ነው። ተምባችን ያው ዳይሬክሽንን ስለሚያሳይ ክሮስ ፕሮዳክት ላይ ሶ ዘ አንሰር ሹድ ቢ ኤ ነው የሚሆነው ማለት ነው። question number 17. which of the following is a unit vector? A vector with magnitude 0, B a vector with magnitude 1, C a vector with magnitude 10, D a vector with no direction. So the answer should be what? B ነው የሚሆነው ምክንያቱም ዩኒት ቬክተር ስንል ማግኒቱዱ ዋት አንድ ነው ማለት ነው። ቬክተር ዊዝ ማግኒቱድ 1 ሁሌም ቢሆን ዩኒት ቬክተር የምንለው ነው ማለት ነው። so don't forget it. unit vector is its magnitude 1 with a vector or it have a direction which is a vector. When you come to question number 18, question number 18 said the unit vector in the direction of vector A is given by A cross A, B onto absolute value of A, C A dot A, D absolute value of A cross A. So the answer should be what? B ነው የሚሆነው ምክንያቱም the unit vector the direction of a vector is given by የሚለው ፎርሙላው A ኦቨር አብሶሉት ቫልዩ ኦፍ A ነው የሚሆነው ማለት ነው። ይሄ ሁሌም ቢሆን የዩኒት ቬክተር ዳይሬክሽን ጊቨን የሚደረግበት የኤ ፎርሙላው ቢ ላይ ያለው ነው የሚሆነው። ሶ ይሄንን መሸምደድ አለባችሁ ማለት ነው። ኤግዛም ላይ ብዙ ጊዜ ይመጣል። when you proceed to question number 19, the symbol has on that of the eye represents dash A unit vector along x axis, B unit vector along y axis, C unit vector along z axis, D magnitude of I. so the answer should be what? A ነው የሚሆነው ምክንያቱም እዚህ ጋር የምትመለከቷትኝ በብራኬት ውስጥ ያለችዋ አይ የምታሳየውኝ ኦር ሪፕሬዘንት የምታደርገው እቺ ሲምቦል ምንድነው ነው ጥያቄው አይደል? ሶ ዩኒት ቬክተር አሎንግ ኤክስ አክሲስ ነው። አይ ለኤክስ አክሲስ ነው፣ ጄ ሲሆን ደግሞ ለዋይ አክሲስ ነው፣ እንዲሁም ደግሞ ኬ ሲሆን ለዜድ አክሲስ ነው። ሶ አይ ሲሆን ኤ ነው የሚሆነው ማለት ነው። question number 20, in a rectangular coordinate system the unit vector hat of I, hat of j, hat of k ማለት ነው። ይሄ hat ማለት ያው ከላይ ያለችው ያቺ ሲምቦል ናት። እነዚህ ላይ ሲምቦል ከላይ ይደረጋል። ሶ እነዚህ በሬክታንጉላር ኮኦርዲኔት ሲስተም ላይ ዩኒት ቬክተር ኦፍ ዚስ ዋን አር ምንድናቸው ነው እርስ በርስ። ሶ ኤ parallel to each other, B mutually perpendicular, C at 45 to each other, D at 60 degree to each other. so the answer should be what? B mutually perpendicular ናቸው እነዚህ I J K የሚባሉት ዩኒት ቬክተሮቹ እነዚህ ምንድናቸው? ሬክታንጉላርሊ ሙቹዋሊ ፐርፐንዲኩላር ናቸው እነዚህ ሶስቱም ማለት ነው። I J K የምንላቸው እርስ በርሳቸው ምንድናቸው? ፐርፐንዲኩላር ይሰራሉ። so the answer should be B። ያው ሞጁላችሁ ላይ ምናምን አሉ መመልከት ትችላላችሁ ቻፕተር 1 ላይ ማለት ነው። the dot product hat I dot product of hat J equals A 1, B 0, C -1, D K ይላል ማለት ነው። so the answer should be what? B ነው የሚሆነው አንሰሩ። ምክንያቱም ዶት ፕሮዳክት ላይ በምንመጣበት ሰዓት ላይ ምን ብለናል? ዶት ፕሮዳክት ሚንስ A dot B equals to AB times cos of theta ነው ብለናል። so እዚህ ጋር ደግሞ የተሰጠን የአይ እና የጄ ሲሆን አይ ኤክስ አክሲስ ላይ ነው፣ ጄ ደግሞ ዋይ አክሲስ ነው። ስለዚህ እነሱ ምንድናቸው? 90 ዲግሪ ነው አይደል የሚሰሩት ፐርፔንዲኩላር ቱ ኢች አዘር ስለሆኑ 90 ዲግሪ ሰሩ ማለት
ኮዝ ኦፍ 90 ስንት ነው የሚመጣው? ኮዝ ኦፍ 90 ዲግሪ ስንት ነው የሚመጣው? ሳይን ኦፍ 90 ዲግሪ ስንት ነው? ኮዝ ኦፍ 0 ዲግሪ ኮዝ ኦፍ 90 ዲግሪ ምንድነው? 0 ነው አይደል? ሳይን ኦፍ 90 ዲግሪ ደግሞ 1 ነው። ስለዚህ እዚህ ጋር ምንድነው እሱ ዶት ፕሮዳክት ላይ የምንጠቀመው ሳይኑን ሳይሆን የኮዙን ኦፍ ዛት ቴታ ኦር ዛት ዲግሪ ነው። ሶ የ90 ዲግሪ ኮዝ ኦፍ 90 ዲግሪ ደግሞ 0 ነው። ስለዚህ 0 ሲባዛ ማንኛውም ነገር 0 ስለሆነ ዘ ዶት ፕሮዳክት ኦፍ አይ ታይምስ ጄ ኢኳልስ ቱ ቢ 0 ይሆናል ማለት ነው። Question number 22. The cross product I times the j equals to a I b the hat j c the hat k d 0. So the answer should be what? C ነው የሚሆነው። ምክንያቱም ክሮስ ፕሮዳክት ላይ በምንመጣበት ሰዓት ላይ the cross product ላይ በምንመጣበት ሰዓት ላይ ምንድነው እሱ ኤ ቢ ታይምስ ሳይን ኦፍ ቴታ ነው ብለናል አይደለ? ሶ በአይ እና በጄ መሀል ምንድነው እሱ 90 ዲግሪ ነው የሚፈጠረው። አይ ኤክስ አክሲስ ላይ ነው፣ ጄ ደግሞ ዋይ አክሲስ ላይ ስለሆነ በሁለቱ መካከል የሚፈጠረው አንግል 90 ዲግሪ ነው። ስለዚህ ሳይን ኦፍ 90 ዲግሪ ደግሞ ዋት ዋን ነው አይደለ? ስለዚህ ዋን። ስለዚህ እንዲሁም ደግሞ ዳይሬክሽኖቹ ምንድነው እሱ የሚሆኑት ብለን ስንመለከት ዳይሬክሽኖቹ ኦርደርሊ አይ ታይምስ ጄ ኬ ነው የሚመጣው ክሎክዋይዝሊ ስንሄድ ማለት ነው። አይ ጄ ኬ ነው የሚሆነው። ስለዚህ እንዲህ ሰርክል ነው የሚሰሩት። ክሎክዋይዝሊ ከአይ እንጀምራለን፣ ሲቀጥል ጄ ነው፣ ሲቀጥል ኬ ነው። ስለዚህ ከአይ ሲባዛ ጄ ኬ ነው የሚሰጠን። ከዛ ጄ ሲባዛ በኬ ደግሞ አይ ነው የሚሰጠን። ኬ ሲባዛ በአይ ደግሞ ማንን ይሰጠናል ማለት ነው? ጄ ነው የሚሰጠን ክሎክዋይዝሊ በምንመለከትበት ሰዓት ላይ። ስለዚህ እዚህኛውም ላይ ዘ ክሮስ ፕሮዳክት ኦፍ አይ ታይምስ ጄ ምንን ነው የሚሰጠን ማለት ነው? ኬ ነው የሚሰጠን። ሶ ኤ አይ አይሆንም፣ ቢም ጄ አይሆንም፣ ሲ ኬ ነው የሚሆነው ማለት ነው። ስለዚህ ምክንያቱም ኬ ታይምስ ዋን ምክንያቱም ፐርፐንዲኩላር ናቸው። ጄ ዋይ አክሲስ ላይ አይ ደግሞ ኤክስ አክሲስ ስለሆነ በመሀል የሚፈጠረው አንግል 90 ዲግሪ ነው። ያ 90 ዲግሪ ደግሞ ሳይን ኦፍ 90 ዲግሪ ዋን ነው አይደል? ዋን ታይምስ ኬ ደግሞ ኬ ነው። ሶ ዘ አንሰር ሹድ ቢ ዋት ሲ ነው የሚሆነው ማለት ነው። Question number 23. The cross product hat j times hat I equals a hat k b hat negative or minus hat k c hat I d 0. So the answer should be what? b ነው የሚሆነው። ምክንያቱም ቅድሜ ለማንሳት እንደሞከርኩትኝ ምንድነው እሱ እነዚህ ዳይሬክሽኖቹን በራይት ሃንድ ሩል ፕሪንሲፕል በምንሄድበት ሰዓት ላይ አይ ጄ ኬ ነው ኦርደሩ የሚሆነው። ኦር በሳይክል ደረጃ አይ ይጀምራል፣ ከዛ ጄ ከዛ ኬ ነው የሚሆነው። ክሎክዋይስ እና አንቲ ክሎክዋይስ የሚባል አለ። ክሎክዋይስ ስንመጣ እንደዛ ነው የሚሆነው፣ አይ ጄ ኬ ነው። አንቲ ክሎክዋይስ በምንመጣበት ሰዓት ደግሞ አይ ኬ ጄ ነው የሚሆነው። እንዲህ ወደ ግራ ነው የምንዞረው ማለት ነው። ሰርክል የምናደርገው ቱ ዛት ኦፍ ዘ ፖዘቲቭ ኮኦርዲኔት ሳይሆን ቱ ዛት ኦፍ ዘ ኔጌቲቭ ኮኦርዲኔት ስለሚሆን ሶ እዚህ ጋር እንደምትመለከቱት ጄ ታይምስ አይ በሚሆንበት ሰዓት ላይ ምንድነው እሱ ተገላቢጦች ነው አይደል የሚሆነው። ቅድምዬ አይ ጄ ኬ ነበር ያልነው አይደል? አይ ሲባዛ በጄ ነው እንጂ ጄ ታይምስ አይ ከሆነ ሁሌ የሚሆነው ኔጌቲቭ ነው። አይ ታይምስ ጄ ነው ፖዘቲቭ የሚሆነው፣ ፖዘቲቭ ኬን የሚሰጠን። ሶ ኤ ሊሆን አይችልም። ምክንያቱም ቅድምዬ ለማለት እንደሞከር ነው ኩዌሽን ነምበር 22 ላይ እንዳየኑ አይ ታይምስ ጄ ሲሆን ነው ፖዘቲቭ ኬ የመጣው። አሁን ደግሞ ተገላቢጦሽ ሆኗል ኦርደሩ። ሶ ጄ ታይምስ አይ ሲሆን ኔጌቲቭ ኦር ማይነስ ይሆናል ማለት ነው። ሶ the answer should be ቢ ነው የሚሆነው ማለት ነው። When you proceed to question number 24, which of the following is true about scalar product? ስለ ስካላር ፕሮዳክት ትሩ የሆነው የትኛው ነው? A it is commutative, B it is not commutative, C it gives a vector result, D it is zero for parallel vector. So it is commutative ልክ ነው። ምክንያቱም ዶት ፕሮዳክት ላይ በምንመጣበት ሰዓት ላይ a ታይምስ b ኢኳልስ ቱ b ታይምስ a ነው። ስለዚህ 2 ሲባዛ 3 እኩል ይሆናል 3 ሲባዛ በ2 ተመሳሳይ ቫልዩ ነው፣ 6 ነው የሚሆነው። ስለዚህ ኮሙቴቲቭ ፕሮፐርቲ ያለው ስካላር ፕሮዳክት ሶ ቢ አይሆንም። ኢትስ ኖት ኮሙቴቲቭ ስለሚን ኢት ጊቭስ ኤ ቬክተር ሪዘልት ነው። ቬክተር አይሰጠንም። ያው ስካላር ፕሮዳክት ስካላር ነው የሚሰጠው ኦንሊ ማግኒቲዩዱን ብቻ። እንዲሁም ደግሞ ኢት ኢዝ ዜሮ ፎር ፓራላል ቬክተር ይላልኝ ነው። ስካላር ፕሮዳክት ላይ ዜሮ ሳይሆን ማክሲመም ነው የሚሆነው። ምክንያቱም ዜሮ ላይ ኮዝ ኦፍ ቴታው ስንት ስለሚሆን ዋን ስለሚሆን ማለት ነው። ሶ ዲም አይሆንም ማለት ነው። ስለዚህ ዘ አንሰር ሹድ ቢ ዋት? ዘ አንሰር ሹድ ቢ ኤ ነው ማለት ነው። ኩዌሽን ነምበር 25
which of the following is true about vector product? A, it is commutative. B, it is anti-commutative. C, it gives a scalar result. D, it is zero for perpendicular vectors. So the answer should be what? B ነው የሚሆነው ማለት ነው። ምክንያቱም about vector product ላይ true የሆነው ነው ከዚህ ውስጥ የሚለው it is commutative no it's not commutative commutative አይደለም anti commutative ነው ምክንያቱም vector product ላይ ቬክተሩ ስለሚወስን ማግኒቲዩዱ ብቻ ሳይሆን ቬክተሩም ተጽዕኖ ስለሚኖረው እንደ ቬክተር ላይ እንደ ስካላሩ ምንድነው እሱ ፕሌስ ቼንጅ አድርገን እንትን ማለት አንችልም። ስለዚህ ኮሙቴቲቭ አይደለም ቬክተር ላይ። ስለዚህ ትሩ የሆነው የትኛው ነው? አንቲ ኮሙቴቲቭ ኦር ኮሙቴቲቭ አይደለም የሚለው ነው። ሲም እንደምታዩት it gives a scalar result ነው የሚለው ስካላር ሪዘልት አይሰጠንም። ቬክተር ፕሮዳክት ላይ ቬክተር ነው የምናገኘው። it is zero for perpendicular vector ዲም አይሆንም ምክንያቱም ፐርፐንዲኩላር ሲሰራ ቬክተር ፕሮዳክት ላይ በምንመጣበት ሰዓት ላይ ክሮስ ቬክተር ፕሮዳክቶቹ ላይ ሳይን ኦፍ ፐርፐንዲኩላር ማክሲመም ስለሚሆን ዜሮ ሊሆን አይችልም ማለት ነው። ሶ ዘ አንሰር ሹድ ቢ ነው የሚሆነው ማለት ነው። ሶ ከስርም ኤክስፕላኔሽኑን መመልከት ትችላላችሁ። ኤ ክሮስ ቢ ኢኳልስ ቱ ማይነስ ኦፍ ብራኬት ቢ ክሮስ ኤ እንደዛ ስለሚሆን ዳይሬክሽኗን ኔጌቲቭ ዳይሬክሽኗን ኢንዲኬት ስለምታደርግ ሁለቱ ኮሚቴቲቭ ናቸው አንልም። ምክንያቱም በዚህ ጋር እና በዛ ጋር ያለው አንድ አይነት ስላልሆኑ ማለት ነው። Question number 26. The result of the dot product is A, a scalar, B, a vector, C, a tensor, D, a unit vector. So the answer should be what? ዶት ፕሮዳክት ስንል ስካላር ነው ሁሌም ባይምሯችን መምጣት ያለብኝ። ስለዚህ ሪዘልቱ ማንኛውም ዶት ፕሮዳክት በምናደርግበት ሳለ ስካላር ነው የሚሆነው። ክሮስ ፕሮዳክት ሲሆን ቬክተር የሚሆነው። ሶ ዘ አንሰር ሹድ ቢ ኤ ነው የሚሆነው ማለት ነው። When you proceed to question number 27, the result of a cross product is A, a scalar, B, a vector, C, a dimensionless number, D, always zero. So the answer should be what? Vector ነው የሚሆነው B ነው ማለት ነው። ምክንያቱም እዛኛው ላይ ቀደምዬ ዶት ፕሮዳክት ነው። ዶት ፕሮዳክት ከሆነ ደግሞ ስካላር ነው የሚሆነው። ክሮስ ፕሮዳክት ከሆነ ቬክተር ነው የሚሆነው። ስለዚህ እነዚህ ሁሌም ባይምሯችሁ ቀድሞ እነዚህ ነገሮች መምጣት አለባቸው። ወደዚህ ወደዛ ሳትሉ ክሮስ ፕሮዳክት ከተባለ ሁሌም ቬክተርን ማሰብ ነው። ዶት ፕሮዳክት ከሆነ ደግሞ ስካላርን ማሰብ ነው ማለት ነው። Question number 28. The dot product of a vector with itself equals A 0, B magnitude of the vector, C square of the magnitude, D unit vector. The dot product of a vector with itself ራሱን በራሱ ቢያባዛ ዶት ፕሮዳክት ላይ ምንድን ነው የሚፈጠረው ነው። ኤ ዜሮ አይሆንም። ምክንያቱም ራሱን በራሱ በሚሆንበት ሰዓት ላይ ምንድን ነው እሱ 0 ዲግሪ ነው አይደል? ሶ 0 ዲግሪ ላይ ፓራላል ነው የሚሆነው። ሶ ፓራላል ላይ በሚሆንበት ሰዓት ላይ ደግሞ ዶት ፕሮዳክት ላይ ምንድን ነው ማክሲመም ነው የምናገኘው። ምክንያቱም ኮዝ ኦፍ 0 ዲግሪ 1 ስለሚሆን ማክሲመሙን ነው የምናገኘው። ሶ ኤ ታይምስ ኤ ነው የሚሆነው ኢትሰልፍ ስለሆነ ዜሮ አይሆንም። ማግኒቱድ ኦፍ ዘ ቬክተር ኖ ማግኒቱድ ኦፍ ዘ ቬክተር አይሆንም። ምክንያቱም ታይምስ ስለሆነ በራሱ ኢትሰልፍ ስለሚሆን ዶት ፕሮዳክት ላይ ሲ ስኩዌር ኦፍ ዘ ማግኒቱድ የሚለው ነው የሚሆነው ማለት ነው። ዘ ስኩዌር ኦፍ ዘ ማግኒቱዱ ነው የሚሆነው። ሶ ዘ አንሰር ሹድ ቢ ሲ ነው የሚሆነው ማለት ነው። ኤክስፕላኔሽኑን ማየት ትችላላችሁ። ኤ ዶት ኤ ኢኳልስ ቱ ኤ ስኩዌር ኮዝ ኦፍ ቴታ ነው። ኮዝ ኦፍ ቴታ ዋን ስለሚሆንኝ ሶ ዘ ስኩዌር ኦፍ ኢትሰልፍ ነው የሚሆነው ኤ ስኩዌር ማለት ነው። Question number 29. The cross product of a vector with itself is the vector A, the vector itself, B, the magnitude squared, C, zero vector, D, unit vector. So the answer should be what? ሲ ነው የሚሆነው። ምክንያቱም ዘ ክሮስ ፕሮዳክት ላይ በምንመጣበት ሰዓት ላይ ሳይን ኦፍ ቴታ ስለሚሆን ክሮስ ፕሮዳክት ደግሞ ምንድነው እሱ 0 ዲግሪ ነው አይደል? 0 ዲግሪ ደግሞ ሳይን ኦፍ ቴታው ስንት ነው? 0 ነው። ስለዚህ 0 ነው የሚሆነው ማለት ነው። ቬክተሩ 0 ሲባዛ ማንኛውም ነገር 0 ስለሆነ ክሮስ ፕሮዳክት ላይ ቬክተር ዊዝ ኢትሰልፍ ሲሆን ምንድነው 0 ቬክተር ነው የሚሆነው። ሶ ዘ አንሰር ሹድ ቢ ሲ ነው የሚሆነው ማለት ነው። ቅድም ዶት ፕሮዳክቱ ላይ ደግሞ ምንድን ነበር ያሉኝ? ዘ ማግኒቲዩድ ስኩዌርድ ነው። ሶ ቢ የሚሆነው ለዶት ፕሮዳክት ሲሆን ለክሮስ ፕሮዳክት ሲሆን 0 ነው የሚሆነው። ምክንያቱም እዛ ጋር ዲ የሚፈጠረው ዲግሪ ይወስነዋል ሪዘልቱን ማለት ነው። ምክንያቱም 0 ሲሆን በ0 ሲባዛ ማንኛውም ነገር 0 ይሆናል። እንዲሁም ደግሞ አንድ ሲሆን ደግሞ አንድ ሲባዛ በዛው ባባዛኑ ማግኒቲዩድ ቫልዩ ስለሚሆን ሶ እዚህ ክሮስ ፕሮዳክት ላይ ስንመጣ ደግሞ ሳይን ኦፍ 0 ዲግሪ ስለሚሆን ሳይን ኦፍ 0 ዲግሪ ደግሞ 0 ስለሆነ 0 ሲባዛ ማንኛውም ቫልዩ 0 ስለሚሆን ለክሮስ ፕሮዳክት ኦፍ ቬክተሩ ሲ 0 ቬክተር ነው የሚሆንልን ማለት ነው።
Okay, when you come to question number 30. Question number 30. The physical quantity work is defined as A. Cross product of force and displacement. B. Dot product of force and displacement. C. Addition of force and displacement. D. Subtraction of force and displacement. ያው ወርክ የሚለውን ፎርሙላ ስንመለከተው ወርክ ኢኳልስ ቱ ዋት ፎርስ ዶት ኦር 4 ታይምስ ዲስፕሌስመንት ነው የሚሆነው። በአብዛኛውን ጊዜ ስንጽፍ ወርክን ደብሊው ኢኳልስ ቱ ዋት ኤፍ ታይምስ ዲ ነው የምናደርገው አይደለ? ስለዚህ ኤክሷን ሳይሆን ነጥቧን ነው አብዛኛውን ጊዜ የምናደርገው። ሶ ወርክ ዲፋይንድ የሚሆነው በክሮሱ ሳይሆን በዶት ፕሮዳክቱ ነው ማለት ነው። ሶ ኢትስ ኤ ዶት ፕሮዳክት ፎርስ ታይምስ ዲስፕሌስመንት። ስለዚህ ወርክ ምን የለውም ማለት ነው፣ ዳይሬክሽን የለውም ማለት ነው። ኢትስ ኦንሊ በማግኒቲዩድ ብቻ ነው የሚገለጸው። ሶ ኢትስ ቬክተር አይደለም ወርክ፣ ኢትስ ስካላር ነው የሚሆነው ማለት ነው። ሶ ኢትስ ስካላር ፕሮዳክት ነው ማለት ነው ወርክ። ሶ ዘ አንሰር ሹድ ቢ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቻችን ፓርት 2 ያየነው የፊዚክስ ሞዴል ኤግዛም እዚህ ላይ ያበቃል ለዛሬ። በቀጣይ ደግሞ የቀረውን ከቨር እናደርጋለን ማለት ነው። እንግዲህ አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቻናላችንን መቀላቀል ትችላላችሁ። እንዲሁም ሀሳብ አስተያየታችሁን ደግሞ በኮመንት ሴክሽን ላይ ያስቀምጡልን። በቀጣይ እስከምንገናኝ እንግዲህ ሰላም ሁኑልን።